ፕሮፌሰር ብርሃኑ ነጋና የአሜሪካው ጄፍሪ ኤፕስቲን ያላቸው ግንኙነት ምን ይመስላል የሚል Bomboclad ብለን ጀምሯለን ዛሬ ቪዲዮን how are you my jamas people's viewers followers whatever you want to call yourself ብቻ እንዴት ናችሁ ዛሬ እስቲ ስለ ብርሃኑ ነጋ በትንሹ እናወራ ብዬ እኮ ኤክስፖዘሪ እንስራበት እስቲ በትንሹ ባለ ሙቀትም ቢሆን ኤክስፖዘሪ እንስራ እስቲ ኤክስፖዝ እናርጋት ብርሃኑ ነጋን ብዙ ጉዶችን ይሄ ቪዲዮ የሱን እስቲ እያየን ምናምን ሪያክት እናደርግበታለን ሀሳብ አስተያየቶችን እናስቀምጥበታለን ሶ ምንም አላችሁ ወደ ቪዲዮ እንሂድ dar salil please subscribe. All right, let's talk about the Epi files, namely the big names that you probably know that are in the documents. Donald Trump, of course, in the documents. William Gates, aka Bill Gates, Elon Musk, Jay-Z, Pusha T. And then we're going to talk about some dude named Howard. And that was Mauro. I'm going to talk about Brahanu Tsaka. ወይም ደግሞ ጸግሽ ለካዬ ሰውዬ እኔ እኮ እንትኑ ራሱ ሊታወቅ ይገባ ነበረ ፕሮፋይል እናደርገው ይገባ ነበረ ለምንድን ነው ይሄን ያህል የአንደር ኤጆችን ውድቀት የሚፈልግ now I get it ግን እናንተ ምን ተሰማችሁ ተማሪዎች what are you feeling about this it's just weird absolutely weird የሆነ ነገር ነውና እስቲ የሱን ቪዲዮ ያየን እንትን ብሏል እስቲ ኮፒ ሊንክ ፎሎ ያረጋችሁ አዳምጡኝ እንዴ ጄፍሪ ኤፕስቲን ለማታውቁት ይሄ ነው ጄፍሪ ኤፕስቲን ማለት አሁን በህይወት የለም ነገር ግን በህይወት በነበረበት ሳለ በከፍተኛ ገንዘብ አይላንድ ወደ ሞደ ሴቶችን እየገዛ የተለያዩ ታዋቂ ሰዎች የተለያዩ ኢንፍሉዌንሻል የሚባሉ ሰዎች እዛ ደሴት ላይ እየመጡ ከህፃናት ጋር ወሲብ እንዲፈጽሙ ብዙ ኢንፍሉዌንሻል ፐርሰን ኢቨን ከረንትሊ የአሜሪካ ፕሬዚዳንት ዶናልድ ትራምፕ እዛ ውስጥ እንዳለበት እናውቃለንና ሶ አሁን ከየኛ መላጣ ሰፈር ልጅ ጋር ምን አባቱ አገናኘው ነው my only question people ምንድን የታሰበ የነበረው like አሁን እግዚአብሔር ይሄ ነገር እውነት ከሆነ የኢትዮጵያ መንግስት ምን ሊያደርገው ይችላል ኤክስትራዳይት ሊያደርገው ይችላል ወደ አሜሪካ ሄዶ እዛ የሆነ ነገር ይፈጠር ይችላል ከህፃናት ጋር ወሲብ እንዲፈጽሙ የተለያዩ ሰዎችን እንዲደፍሩና questionable የሆኑ ሴክሹዋል ነገሮችን እንዲያደርጉ የሚያደርጋቸው ሰው ነበር ኢንፍሉዌንሻል ዶናልድ ትራምፕ በሉት የዩኤኦ ፕሬዚዳንት በሉት የታዋቂ ሰዎች ጆርጅ ክሉኒ በሉት ብዙ ዘፋኞች ምናምን ጄዚ ምናምን ሳይቀሩ እዛ አይላንድ ላይ ደግሞ እዛ ደሴት ላይ ሄዱ ከህፃናት ጋር ወሲብ ይፈጽሙ እንደነበረ አሊጌሽኖች ደግሞ William Gates saying William Gates messes with Russian girls. He's stepping out on his wife with these Russian girls. And with these Russian girls, he got a disease which he then gave to his wife. And now he wants Jeff F. to give antibiotics to his wife secretly. And he said, whole time Bill Gates over here, tears in his eyes, trying to beg me this and that. Boy, stop it. If you could cry, you can walk. One thing አሁን እዚህ ጋር አንድ ነገር ክሊር እናደርግ ፕሮፌሰር ብርሃኑ ነጋና ጄፍሪ ኤፕስቲን ቀጥታ ቴክስት የተደረጉት ደግሞ ቀጥታ ኢሜል የተደረጉት ነገር አለ የሚተገኘው ጄፍሪ ኤፕስቲን ከሌላ ዶክተር ጋር ዶክተር ሄንሪ ጀርኪ ከሚባል ሰውዬ ጋር ስለ ብርሃኑ ነጋ የዲስከስ ያደርጋቸውና ስለ ብርሃኑ ነጋ ያወራቸው ነገሮች ናቸው ይሄ ነው እንግዲህ ዶክተር ሄንሪ ያላሰብኩት ነገር ሆነ ቲሽ እኔ በጣም ፈልጌው ነበር ታውቃለህ እንዲህ ለሰው ዳውንፎል እንደዚህ መጓጓት አለብህ ግን ፐርሰናሊ ከጠይቃችሁ የለብኝም ግን ወዝጂ ጎና ቢ ናይስ ብዬ አስባለሁ በጣም ኢንተርቴኒንግ እንደሚሆን ተስፋ ነበር ግን more can I say you make me this way ብሏል ጀለስ ነገሮች ናቸው ይሄ ነው እንግዲህ ዶክተር ሄንሪ ማለት ይሄኛው ሰውዬ ነው እንግዲህ ከዚህኛው ሰውዬ ጋር ነው ስለ ፕሮፌሰሩ እንትኖች ሲያወሩ የነበሩት ማለት ነው ያወሩ የነበሩ ምንድነው ቀጥ ያላሳያችሁ መጀመሪያው ኢሜል እቺ ነች ቀጥል ችግር የለውም ግን so you like don't judge the book by its cover የሚባለው ፖፑላር ግን ይሄን ጀጅ ለማድረግ ተቃርብ ያለው እንዴ ፕሮፌሰር ነው አሉ እንጂ የመጀመሪያው ፔዶፋይል ይሄ ፋሚሊ ገለም ተስቶስ ከነበረው ሃርቨርድ የምታውቁት ከሆነ በቃ ሴም ኢነርጂ መጀመሪያው ኢሜል እቺ ነች የምትመለከቷት ማለት ነው በአፕሪል 28 2009 ዓ.ም የተላከ ነው እንደ ፈረንጆች አቆጣጠር ማለት 2009 ዓ.ም ማለት እንግዲህ ኦልሞስት 11 ዓመት በፊት ማለት ነው ኦልሞስት 20 ዓመት ሊሞላው 17 ዓመት በፊት አካባቢ አርቲክል ላይ የተጻፈው እንደምትመለከቱ አርቲክል ኦን ብርሃኑ ነጋ ፕላስ G7 ማለት የግንቦት 7 ተባለው በወቅቱ ከገቨርንመንት አንቲ ገቨርንመንት የነበርና መቀመጫውን ኤርትራ አስመራ አድርጎ የነበረውን ቡድን ጉዳይ ነው የሚያወሩት ላይ ጄፍሪ ኤፕስቲን ዶክተሩ መስማሚ ነገር እኮ መረረ እንዳሰው ነው ይሆናል ጀማው
ብቻ ግን አይ ሃቭ አ ሎት ኦፍ ኩዌስችንስ። በመጀመሪያ ደረጃ ኤፕስቲን ምን አገባው? ኢትዮጵያ በሚደረግ ማንኛውም ኢንፍሉዌንሻል በሆነ እንትን ላይ ኤፕስቲን ዋይ ዊል ሂ ኬር? አንድ ጥያቄ ነው። በጣም የገረመኝ ጥያቄ ቢኖር እሱ ነው። ቪዲዮ እንዲሆና እንረዳው እስቲ። ብቻ የዚህ ልጅ ቪዲዮዎች በጣም የሚያበዱ ቪዲዮዎች ናቸው። ግን በዛው ሜንሽ ሳረግ ማለት ላይ ነው የሚያወሩት። ላይ ጄፍሪ ኤፕስቲን ለዶክተሩ ምን ይጠይቃቸዋል መሰላችሁ? ዱ ዩ ላይክ ሂም ቢካዝ ሂ ኢዝ ሬቮሉሽነሪ፣ አብዮታዊው ደግሞ አብዮተኛ ስለሆነ ነው የምትወደው ወይ? እንደዛ ከሆነ ደግፋለሁ። በት ሂ ኢዝ ሃርድሊ ስኮላር። ሃርድሊ ስኮላር ማለት ስኮላር አይደለም፣ የተማረ አይደለም፣ ይሄ በጣም ቶፕ የሚባል አይነት ሰው አይደለም የሚል ነገር ነው እዚህ ጋር የጻፈው። ከሱ በመቀጠልም ደግሞ እስካሁን ድረስ አዳዲስ ቲዎሪዎችን ሆነ አዳዲስ ኢኮኖሚክ አይዲያዎችን እስካሁን ድረስ ፐብሊሽ አላደረገም፣ ደግሞ አላመጣም። ኢቨን ከቶፕ 50 ሺህ ከሚባሉት ኢኮኖሚስቶች መካከል አይካተትም የሚል ነገር እዚህ ጋር ጽፏል። ዲስ ሾውስ ጄፍሪ ኤፕስቲን እንትና እንደማይተዋወቁ፣ ጄፍሪ ኤፕስቲን እና ፕሮፌሰር ብርሃኑ ነጋ በአካል እንደማይተዋወቁ፣ ደግሞ ሁለቱ ያን ሪሌሽን እንደሌላቸው ነው የሚያሳየው። ቢካዝ ሁለቱ ሰዎች ናቸው ስለ ብርሃኑ ነጋ እያወሩ የሚገኙት። ምናልባት ዶክተር ሌኒና ብርሃኑ ግንኙነት ሊኖራቸው ይችላል። የዚህ ኢሜል ዩ አር ሴይንግ ይሄ ሰውዬ ማለት ነው ላይክ ፕሮፌሰርነት ታይትል ኢትዮጵያ ውስጥ ምንም ሚኒንግ የለውም እያልከኝ ነው? ላይክ የሆነ ነገር እኮ ማድረግ አለብህ እኮ ፕሮፌሰር ለመባል እና ይህ ሰውዬ ምንም ለሀገሪቷ ፋይዳ አሁንም ታያችሁ እንግዲህ ዘኔክስት 4-5 ትውልድ ወዴት ሊሄድ እንደሚችል በምናይበት ሰዓት ላይ የዚህ ሀገርን የኤዱኬሽን ሲስተም በምናይበት ሰዓት ላይ ዳውንፎል እያሳየ ወደ ታች እያዘገዘቀን ያለውና ይሄ ሰውዬ ደግሞ ነገሮች አምጥቶ ጭራሽ ያባባሰበት ነው ያለውና ምንድነው የሚባለው ጀሪካ አምጥቶ ሰዓት ላይ እንዲህ ምንድነው ጋዝ አምጥቶ እያርከፈከፈበት እሳቱ ላይ ማለት ነው። ጭራሽ ከዚህም ከምታይሱ ከውጭ ሀገር ፕሮፌሰሮች ራሱ ይሄ ሰውዬ ኖሌጅ ቤስድ የለውም፣ ይሄ ሰውዬ የለውም የተባለ ያለ ሰው የኛን የኤዱኬሽን ሲስተም ወደፊት ይመራው ደደብ ነው የተባለ ሰው አትሊስት የሆነ ነገር አግኝተናል። የዚህ ኢሜል ሆል ፖይንት ምን መሰላችሁ? በኢትዮጵያ ውስጥ የሚደረገውን በወቅቱ አስመራ ውስጥ የነበረው ግንቦት ሰባት የተባለው ቡድን ኢትዮጵያ ላይ ሊያደርገው የነበረውን ይሄ የአርምድ ስትራግል ሆነ የውጊያው ሆነ የተለያዩ ሬቮሉሽን ጉዳዮችን ሰፖርት አደርጋለሁ ደግሞ ድጋፍ ሰጣለሁ እያለ ጄፍሪ ኤፕስቲን የተናገረበት ኢሜል ድጋፍ አደርጋለሁ፣ ሬቮሉሽን ነው ደግሞ አብዮተኛ ስለሆነ ስለሚመቸኝ ድጋፍ አደርጋለሁ የሚል ነገር ነበር የጻፈው። እንግዲህ ማለት ብር ያለው ሰው በቃ እንደዚህ ነው ሀገሮች ላይ እንደዚህ በቃ ቀልድ። አንዳንድ ኢሜሎች ደግሞ ኢቨን ላይክ ዶክተር ብርሃኑ ፕሮፌሰር ብርሃኑ ነጋ በጄፍሪ ኤፕስቲን ፈንድ እንደተማሩ ያሳያሉ። አንዳንድ አይኑን አይታችሁታል። ዘሞመንት ሴ ዶክተር የሆነ በጣም መጥፎ ነገር የተናገረ ሰውዬ ዙሩ ነው የፈጠረ ራሱን ያራበው እና ኢትዮጵያ ውስጥ ፍሪደም ኦፍ ስፒች አለመኖሩ ምን ያህል አድቫንቴጅ እንደማያሳይ ነው ያሳያችሁ። የደግነቱ ውጭ ሀገር ነው ያለሁት ዩኤስኤ ሊቭ ፎር ኤቨር የሚል ይሄን ያለኝ አይነ ሀገራዊ ምንም ነገር አስበልጣለሁ ግን ውጭ ሀገር በመሆን አድቫንቴጅ ያገኘሁ እንጂ ላይክ ዲስ ዋስ ጎና ቢ ፋክድ አፕ ላይክ አይ ዶንት ኖ ዋት ቱ ሴይ በጣም ዋይልድ ነበር። ይሄ እስካሁን ድረስ ሙሉ በሙሉ አልተረጋገጠም፣ ግን አንዳንድ በዚህኛው ኢሜል ደግሞ ተመለከቱት። ዶክተሩ ያኛው ዶክተር የጻፈላቸው ዶክተር የመለሱ ምላሽ ነው። this is the Epstein scholar of 4000 ለ2008 የነበረው ኤፕስቲን ስኮላር ነው። applying to release your name and let the Ethiopian government know where you are hiding ለኢትዮጵያ ገቨርንመንት ወይ ደግሞ ለኢትዮጵያ መንግስት ስምህና አንተን ሪሊዝ አድርጌ የት እንደምትገኝ ሊናገር ይችላል የሚል ማስፈራሪያ ነገር ነው። ኮመንሊ ከሚገርሙ ነገሮች መካከል ይሄ ነው። ላይክ አንድ ህዝብ ብሎ ተዋጊ ተቃዋሚ የነበረ ሰውዬ እነሱ በሚሉት መሰረት ከሆነ አክቹዋሊ የሆነ ስትራቴጂካል የሆነ ነገር ለሀገሪቱ የረባ ነገር ያላረገ ሰውዬ ወይም ደግሞ ሀገሪቷ ለማጥፋት የተነሳ ሰውዬ ስቲል አሁንም የትምህርት ስርዓት ውስጥ አለና ምን ብዬ መውራት ይቻላል? ቸግር ማለት በጣም የሚገርመው ላይክ እንደ ሀገር ቁጭ ብለን ስንመለከተው ፋክት ኢትዮጵያ ዱሪንግ የሚለው ነገር ነው። እንዴት እንደዚህ አይነት ሰውዬ ኤዱኬሽን ሲስተም ውስጥ ገብቶ አይደል ነው ዛስ ዋይልድ ዛስ ዋይልድ እናንተ የምታበራሩ ነገር ካለ አብራሩልኝ እንጂ ራሱ ግራ እየገባኝ ነገር ይችላል የሚል ማስፈራሪያ ዘል ነገር ነው። he is at least like if all true he is mover and shaker አንቀሳቃሽና ቀጥቃጭ የሆነ ሰው ነው በማለት እንትናን እያሞካሽ ነው የሚገኙት ፕሮፌሰር ብርሃኑ ጋር he was elected to be a mayor of Addis Ababa till they put him in jail 2 years ago ከሁለት ዓመታት በፊት ከማሰራቸው በፊት የአዲስ አበባ ከንቲባ ለመሆን ሁላ ተመርጦ ነበር የሚል ነገር ነው እዚህ ጋር የጻፉት። ለከታቸው ደግሞ አዲስ አበባ ከንቲባ ቢሆን ኖሮ ዘንድሮ ያሰርናቸው የወጣት ብዛት እያለ እንትኑ ገንባሩ እንደለመደው ጥርቅ ያደርጋል። ያሰርናቸው የወጣት ብዛት 1.5 ሚሊዮን ያህሉ ናቸው። ሁሉም የአዲስ አበባ ልጆች ናቸው። ሁሉም በሚገባቸው የታሰሩት ምንም ሳያደርጉ የያዙ መታወቂያ ብቻ ባለመያዛቸው የታሰሩት ብሎ ድጋሚ ሶፍቱን ይጠርግና ከዛ የሀገሪቷ ግን በጣም ትልቅ ጥቅም አድርገናል። ምክንያቱም እነዚህ ሰዎች በማሰራችን ከጂዲፒው 10.6 ቢሊዮን ዶላር አተናል ይላል። ተፋክ ለከታቸው ደግሞ አርቲክሎች ወይ ደግሞ የተለያዩ የኒውስ እንትኖች የኒውስ አውትሌቶች ያወጧቸው አርቲክል ናቸው። ስለ ፕሮፌሰር ብርሃኑ ነጋ ያወጡት ነበር። እዚህ ጋር ያው እንትን ነው
ሼር የሚደረጉት ነገር ነው። ኢትዮጵያም እንደዚሁ ሰቨራል ጊዜ ሜንሽን ተደርጋለች በኤፕስቲን ፋይል ላይ። ያን የምትመለከቱት የኤፕስቲን ወደ ኢትዮጵያ መጥቶ ለሚያደርጋቸው ጉዞዎች የትራቨል ፕላኑን ዲስከስ የተደረገበት ቦታ ነው። በጣም ፐርፌክት ሀገር ነው የሚሆን ለኢትዮጵያ መጥቶ እንዲህ ፔዶፋይሎች እንትን የሚሉ በስመ አብ እዚህ ሀገር ውስጥ ነው። አይ ዶንት ቲንክ ኤጅ ኦፍ ኮንሰንት እንዳለ ሁላ አይመስለኝም። በጣም ደጋግሜ እያየሁት ያሉት ነገር ነው እና ፐርሰናሊ ከጠየቅኝ እዚህ ጎልድ ማይን ነበር የሚያገኘው ችልስ ማይመስል ነገር እዚህ ነበር ምንሰው እንጃ። እኛ ሌሎችን ሀገራት በጣም ተቻለን እንጂ በዚህ ጉዳይ ላይ በጣም ወደኋላ የቀረ ማህበረሰብ ነን ብዬ አስባለሁ። ብቻ ይገርመናል። ለማንኛውም ቪዲዮውን ከተመቻችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ወደ ቀጣይ ቪዲዮ እስክንገናኝ ድረስ እባካችሁ አትርሱኝ። ሌሎች ቪዲዮዎች የሚገብታችሁ ይልኝ ብዙ ነገር ሰርቻለሁ። ቢኒስኮፕም ኤክስፖዝ አድርጌዋለሁ። ብዙ ሰዎችን እንትን ብያለሁ። ቪዲዮውን ስታዩ የተመቻችሁ ነገር ካለ እንዳልኳቸው ኮሜንት አድርጉ። እስከ ቀጣይ ቪዲዮ